ሰበር አሁን የገባ ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ ሰጥቷል። ይሄ ፊንቴክ የተባለው ነገር የዚህ ሰሞኑ በርግጥ የህዝብ ሮሮና የህዝብ ጉዳት ተሰምቷችሁ በዚህ ላይ አንዳንድ ነገር የምትቆሙና አንዳንድ ነገር የምታስቡ ጥሩ ነው። መንሱር ሌባ ነው። እኔ አንድ ነገር ልንገር፣ አንተ የሰለጠኑ ሌቦች እነ መንሱርን አይነት $6000 ነው የበላት ከዶክተር አብይ ጋር ሰራለው ይያል። ይሄንን ቪዲዮ ይዩት። ቴድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት ደጉላው የመንሱር ጀማል ጠበቃ ነበር ካረር አምባሳደሩ ለምን አልታሰሩም? እነዚህ ሁለት ጥያቄዎች እዚህ ቪዲዮ ላይ ምላሽ ያገኛሉ። አሁን ገና በስነ ስርዓት እርዳታ መድረስ ጀመረን ያለው አሁን ገና በስነ ስርዓት እኛ መረዳት ጀመርን ያለው እኛ ትናንት ሀገር ሰላም ብለን አርፈን ስንቀመጥ ስቲፎና ፊዮና በስቶሪያቸው አማካኝነት ሚሳኤል እየተታኮሱ ነበር። ፊዮናና ስቲፍ ደግሞ ነገርየው በቪዲዮ አድርጉልን። በስቶሪ ብቻ ምን ያደርጋል? በቪዲዮ ተጨበጠ። መልክ ስለ ፊዮና አድርሰናል ነው ፊዮና ስቲፍ ባይዘው ይላንች በሌብነት አይታወቅም። የኔ ቆንጆ በሌብነት እናንተ አዲስ ነገር ሳይፈጠር አይቀርም መሰለኝ። ሰሞኑን በፊዮናና በስቲፋኖስ ቶማስ መሃል ስቶሪዎች እየተዘዋወሩ እሱ ሃይ ሌቭል ነው። አንቺ አንድ ኖርማል ሰው ነሽ። ከፊዮና ከናዮ ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ። እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ቤተሰቦቼ እንግዲህ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ኑሮ ቤተሰብ ያልሆናችሁ ደግሞ ይህን ጨዋ ፋሚሊ ተቀላቀሉ፣ ሰብስክራይብ አድርጉ። አተ ሳሚ ምንድነው ደግሞ ገብታ አጥና ዛውጭ እንዳለ ማንን ነው አጥና የምትለው? ቃት አንተ ነው አጥና ይያል ሂዳተ ጆሮ እንዳላቃጠለዳ አጥና ምን አይላል እንዴ? ማን ነው እንዴ? ምንድነው የምትኮሳተረው? ምንድነው የምትኮሳተረው? ሌላ ሰው አለ ከዚህ ጋር እንዴ? ታላቁ እንደመሆን ረሰው ለኔ ሂድ ታላቅ ምናን አትበል። ሰማኝ ታላቅ ምናን አንተ ቦለታ በተበልታለህ እኮ አትጩ። ሰማኝ ድምፅን እንዳልሰማው እሺ። እንጫጫለ እንዳንተ ከፈለክ ከመይነች አስጣለች። ባለፈውም ታውቃለህ እና ትወጋለህ፣ ትረሳለህ። ቁጭ በል እያልኩህ አይደለም እንዴ? ቁጭ በል አትጩ። ጸጥ እሺ፣ ጸጥ በል። ከማን ጋር እንደሙል አታውቅም እንዴ? እናት አንተ እንዲህ በያይዳለሽ ትወጋለህ፣ ትረሳለህ። ወንድም ብሎ ሴት ነች ጀመር። አንተ አርፈህ ቡና አፍላ፣ ቁጭ በልን። አንተ መልስ እንደመልስልኝ ግን ጸጥ በል እያልኩ ነው። ሰማኛ? ከቤት እንዳትወጣ እንዳይነን ነው ማጠፈው። ከቤት ተሳስተውጣ አንተ ዛሬ አይታችኋል። ካሊድ ፋውንዴሽን ጋር የሆነ ሰውዬ እስቲ ካሊድ ፋውንዴሽን ከታሰረ ሚረዳቸው ሰዎች ምን ሆኖ ይሆን ብሎ አንዱ ሄዶ ሊጎበኛቸው ሄደ። ጋይስ ሊጎበኛቸው ሄደ። ከዛን አንዱን ዝም ብሎ ጠይቀው እንዴት ነው ሁሉ ነገር እየቀረበላችሁ ነው ወይ ችግር ገጠማችሁ ወይ ምናምን ያው አባታችሁ ታስሯል ሲል ምን እንዳለው ታውቃላችሁ? ተረጂው አሁን ገና በስነ ስርዓት እርዳታ መድረስ ጀመረን ያለው አሁን ገና በስነ ስርዓት እኛ መረዳት ጀመርን ያለው ሰማችሁ ጋይስ? ሰምታችኋል? ካሊድ ፋውንዴሽን እሱ ሲታሰር እስር ቤት እስቲ እናቴ ትሙት የሚረዱ ሰዎች ችግር ገጥሟቸው ይሆን የዕለት ላይፍ ከሱ ያመጣ የሚያበላቸው ከሆነ ከየት ይበላሉ ብሎ ሄዶ ሊጎበኛቸው ሄደና እንዴት ነው ችግር ውስጥ ናችሁ ወይ ምናምን ብሎ ስጠይቀው ማን ነው የመጣው የሚጎበኛችሁ? እግዚአብሔርን ኪድዬ እናቴ ትሙት ምን አለ? ይቅርታ አድርግልኝ ወንድሜ፣ አሁን ገና በስነ ስርዓት እርዳታው ደረሰናል። እርዳታው ደረሰ። እሺ ሊጎበኛቸው ከሄደ ሰው ይሄን ነገር ነው ታዝቦ የመጣው ከተረጂ ገባችሁ? እናንተ እዚህ ላይ ኢማሙን ስለጣለ በቃ ከዛን አይምሮክ ላይ ሳይኮሎጂ ምንድነው ያደረገው? እስልምናን እንድታስብና እንድትፈራ እንዳትናገር ነገር ወደ ሃይማኖት ይሄድብህ የለ እንዴ? እንዲሄድብህ የለም። ኢማም ስታይ ሲጃጅ ስታይ ምናምን በቃ የሆነ ግርማ ሞገሱ አለ አይደለ? ይሄ ሃይማኖቱ እሱን ታስባለህ፣ ሳይኮሎጂ ሲጫወትብህ ከዛ እንትን እያለ ይሄዳል። ሚስቱ ጥለው አይደለ እንደሄደችው ካሊድ ሚስቱ ይሄን ያህል ንጹህና ምስኪን ከሆነ ለምን ሚስቱ አብሮ አልኖረች? እከካ በጎ አድራጎት እዚህ ጋር ይጫወታል እንዴ? መንግስት ትክክለኛ ሰው ነው ድባቅ ከተተልኝ ጋይስ። አይ ቴንኪው መንግስት። ፖሊስ ጉዳዩን እስከሚያጣራ ቢያንስ 1 ዓመት ከ8 ወር አጣርቶ ጉዳዩን ከጨረሰ በኋላ ደግሞ 8 ዓመት
እዛ ቅማል ለቃቀሙ እንደዚህ ትንሽ ሰይፉና ምናምን ነው የሚቀሩት። ይህን ቪዲዮ ይቅርታ አድርጉልኝና ለአሁንታ በርሲሳና ለታላቁ ኬኮ አርሱልኝ። ምክንያቱም እነሱ ፓወር አላቸው፣ እኔ ፓወር የለኝም። ፓወር የሌለው ሰው ምንም መፍጠር አይችልም። ወንድም ካሊድ ፋውንዴሽን ሌባ ነው፣ የሌቦች መጠራቀሚያም ነው። እስቲ ወንድ የሆናችሁ ለወንድም ለታላቁ ኬኩና ለአሁንታ በርሲሳ ሼር ኮፒ ሊንክ አድርጋችሁ የምታደርሱልኝ ከሆነ ወንድም ካሊድ ሌባ ነው። ህግ አሰረው አይደል? ህግ ጀርባውን ይመርምረው። ከመረመረው መጥፎ ነው። ይኸውላችሁ ፊንቴክ ምናምን ተባለ አይደል? ወንድም ካሊድ ፋውንዴሽን 50% ድርሻ ያለው ሰራዊት ፍቅሬ እንደሆነ ስንታችሁ ታውቃላችሁ? አጣቆተም ጀጎል የተመሰረተው እንዴት እንደሆነ ታውቃላችሁ? በወንድም ካሊድና በተስፋዬ አደርጌው ጸብ ምክንያት። ሌላ ነገር መናገር ይችላሉ፣ ግን ጠብቁ። ሁሉም ነገር በጊዜው ነው። አሁን ቀጣይ ወንድም ካሊድና ጀጎል እንዴት እንደተፋቱ አስረዳችኋል። ይዘን እንመጣለን፣ ጠብቁ። ደጉላው የመንሱር ጀማል ጠበቃ ነበር ካረር አምባሳደሩ ለምን አልታሰሩም? እነዚህ ሁለት ጥያቄዎች እዚህ ቪዲዮ ላይ ምላሽ ያገኛሉ። ቪዲዮን ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት እያደረጋችሁ በተለይም ደግሞ ይሄንን ከላይ የምትመለከቱትን ጥያቄ ላቀረበልኝ ለወዳጄ አሁንታ በርሲሳ ሜንሽን እያደረጋችሁ አድርሱለት። እንግዲህ ብዙዎቻችሁ የመንሱር ጀማል ጠበቃ ሆኜ እንደነበር በአንድም በሌላም ጥያቄ ስታነሱ ተመልክቻለሁ። ይህንን ጉዳይ በተመለከተ አንድ ያላወቃችሁት ነገር አለ። ይኸውም በተለይም የፌደራል ጠበቆች የስነ ምግባር ደንብ ላይ ተመልክቶ እንዳለው አንድ ጠበቃ አንድ ደንበኛ አገልግሎት ፈልጎ በሚመጣበት ጊዜ በተለይም ደግሞ ደንበኛው ከፈጸመው የወንጀል ከባድነትና አስነዋሪነት አንጻር ከደንበኛው የሞራል ባህሪ፣ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ አቋሙን ተመልክቶ ከራሴ ሞራልና ሃይማኖት ጋር ይጻረራል ብሎ አገልግሎቱን መንፈቅ እንደማይችል ግልጽ በሆነ ሁኔታ ተደንጎ ይገኛል። ስለዚህ በወንጀል ጉዳይ ለጠበቆች ለደንበኞች አገልግሎት መስጠት የምርጫ ጉዳይ ሳይሆን ግዴታ እንደሆነ መታወቅ መቻል አለበት። ታዲያ ከመንሱር ጀማል ጋር ተያይዞ ባለው ጉዳይ ከፊንቴክ ጋር ተያይዞ ባለው እኔ የመንሱር ጀማል ጠበቃ ሆኜ አላቅም። ነገር ግን አገልግሎቱን ፈልጎ ወደ እኔ ቢመጣ እንደማልነፍገውና ጠበቃው ሆኜ ላገለግለው እንደምችል መታወቅ መቻል አለበት እላለሁ። ሌላኛው ጥያቄ ከአምባሳደሩ ጋር ተያይዞ የሚነሳ ጥያቄ ነው። አምባሳደሩ ለምን አልታሰሩ የብዙዎች ጥያቄ ነው። ታዲያ ይህን ጉዳይ በተመለከተ በእርግጥ በህገ መንግስቱና በወንጀል ህጉ በግልጽ የእኩልነት መሪ አለ። ይኸውም ሁሉም ሰው በህግ ፊት እኩል እንደሆነና ተመሳሳይ ጥፋት የሰሩ ሰዎች በተመሳሳይ ሁኔታ እንደሚቀጡና ትሪት እንደሚደረጉ ተደንጎ ይገኛል። ነገር ግን ይህ እኩልነት መሪ ልዩ ሁኔታ ያለው ሲሆን በተለይም ደግሞ የህዝብ ተወካዮች ምክር ቤት አባል የሆነ ሰው ያለመከሰስ መብት አለው። ይህ ያለመከሰስ መብቱ ለወከለው ህዝብ ወይም ደግሞ ብሔር ክብር ሲባል ተደርጎ የሚሰጥ ሲሆን በተለይም ደግሞ በከባድ ወንጀል እጅ ከፍንጅ ካልተያዘ በቀር ምክር ቤቱ ያለመከሰስ መብቱን ሳያነሳና ፈቃድ ሳይሰጥ ፖሊስ ማሰርና መክሰስ እንደማይችል ተደንግጎ ይገኛል። ይህም ማለት ግን እንደፈለጉ ወንጀል የመስራት መብት አላቸው ማለት ሳይሆን ምክር ቤቱ ያለመከሰስ መብታቸውን ሲያነሳው እንደማንኛውም ሰው ይከሰሳሉ፣ ተገቢውን ቅጣት ያገኛሉ ማለት ነው። አመሰግናለሁ። ሱር ሌባ ነው። እኔ አንድ ነገር ልንገር አንተ ሮቤል፣ እኔ እናንተ የምናቃት ልጅ ከአውስትራሊያ መጣ የዛሬ 3 ዓመት ጉዳዩን ይዘነው ነበር። የ7 ደቂቃ የድምጽ ማስረጃ አለኝ። እኔ አይክድም ደውዬለት ነበርኩ በጊዜው ኢንተርቪው ላደረገ ቀጥሮ ለዛ ነው ወደ ስቱዲዮ እየመጣው ሐሳቡን ቀየረ። ምክንያቱም ይፈራል። በጣም የሚገርም ነገር እሰጣለሁ እያለ ገንዘብ $86,000 ነው የበላት። ከዶክተር አብይ ጋር ሰራለሁ እያለ በድምጽ ስላለ ይሄንን ማቅረብ ይቻላል። ስራዬ ከዶክተር አብይ ጋር ነው እያለ ቲቪ ስቴሽን እንከፍታለን ብሎ $86,000 ነው የበላት። ለኔም በድምጽ የ7 ደቂቃ አለ። ይሄን አይክድም። መንሱር እኔ ከየት እንደበቀለ አላውቅም። እኔ ምን አይነት ፈጣጦች እንደሆኑ አንዳንድ ጊዜ እንደዚህ አይነት ሰው ደም ተፍቶ የሰራበትን ገንዘብ እየበላ ስለ እምነት ስለ ምናምን መከራከር ማለት ተሳስተን ነው። እኛ ማስታወቂያ ሰራን እኮ ማለት እኮ ይቻላል እኮ ጭራሽ ስለ ግል ለምነት እኮ ነው የምነግርህ አይደለም። አይ ስለዚህ እኔ ደግሞ ዋናው ይሄንን ጭራሽ መሟገቱ ነው የሚገርመኝ። ገብቷል። ይሄ ድርጅት እኮ ጭራሽ እኮ አጨርባሪ ድርጅት መሆኑ እኮ ተረጋገጠ። ስለተመዘገበ ህጋዊ ድርጅት ነው። ለምን አይሟገትም? ገንዘብ እያመጣለት ነው ኪሱ ላይ። ኢንተርናሽናል ካምፓኒ አይደለም ግን እያመጣለት ነው ገንዘብ። ምን ቸገረው? እሱ ነው እኮ ትልቁ ነጥብ እሱ ነው። ዘረፋ እያመጣለት ነው ገንዘብ። ከዛ ምን አለኝ መሰለ ጊዜ ይሰጠን ሲል 2 ወር 3 ወር ለወንድሟም እንደዚህ እያደረገ ይሄ 2 ዓመት ከምናምን ነው። ታውቃለህ አንተ ለካ ማከል መታ ነበር። የሚገርመው ነገር በቀደም ነው የምትነግረኝ። ስካይላይት ላይ ታየዋለች።
ታየውና ፖሊሶች ያዙልኝ ይሄ ሰውዬ ሰርቆኛል ዘርፎኛል ስትል ዝም አሏት። እሷ እንደ ውጭ ሀገር መስሏታል። በኋላ ቪዲዮ እየቀረጽኩት ነበር አለች ከጓደኞቹ ጋር። የምን ገንዘብ ነው እንደምታወሪው ይታቂኛልሽ አለ። በኋላስ ዞሮ ተሽከርክሮ መጥቶ እዛው ስካይላይት እየቀረጻት የዘረፍሽኝን ገንዘብ አምጪ ገልብጦት። እኔ እኮ ማቀውን ታሪክ እኮ እኔ ማቀውን እሱማ ለኔም አንተም ታውቀዋለህ። ምንድን ነው ያለ? ሰምቻቸዋለሁ ድምጽ ልውጥ። ምንድን ነው ያለ? በቃ እንመልሳለሁኝ ጊዜ ሰጠኝ ነው ያለው። እነዚህ በጣም ብዙዎችን ያስለቀሱ ናቸው። ደግሞ መንግስት፣ ፌዴራል ፖሊስ ልንመሰገን ይገባል። ግን እስከ መጨረሻው ፍትህ ማግኘት አለባቸው። እነዚህ ወገኖች በዚህ ብር የተበሉ ሰዎች የነዚህም ንብረት ሊወረስ ይገባል። የወሰዱት ገንዘብ ለድሆች መመለስ አለበት። ፍትህ ሊገኝ ይገባል። ጠቅላይ ሚኒስትሩ ምን አሉ? ሙስና እናንተ ካላገዛችሁን ቅድም እንደተባለው በሬዲዮ እየተናገርን የሀገር ሀብት ደግሞ እየተዘረፈ የሚቀጥልበት እድል ሰፊ ነው። በጣም ብዙ የሰለጠነ ዘመናዊ ሌባ በውስጣቸው ተሰግስጓል። በጣም ብዙ ሌብነት ወግ ይመስል ማለት ነው። ይሄን አውቁ። እናመሰግናለን ክቡር ጠቅላይ ሚኒስትር። የሰለጠኑ ሌቦች እነ መንሱርን አይነት ናቸው። የባለስልጣናት ስም እየጠሩ ድሆችን እያስለቀሱ አገር እየመዘበሩ ሌሎችም አሉ። ፍትህ እየጠመዘዙ ከንግድ ባንክ ገንዘብ እየወሰዱ ህንፃ ሰርተው ሸጠው እንደገና ባንክን የሚያከስሩ ይህን ሁሉ ዘርዝረዋል ክቡር ጠቅላይ ሚኒስትር። እየሰረቁ አገር ማለት አይቻልም። ያው የፌዴራልም የእናንተው ነው፣ የክልልም የእናንተው ነው። ሌላ ሀብት የለም። ሀብቱ የምታውቁት ነው። የጠላት ገንዘብ ይመስል በግራ በቀኝ ብንዘርፈው ስራ እናበላሻለን እንጂ ውጤት አናመጣም። አዎ ከነዚህ ሰዎች ጀርባ እነማን አሉ የሚለው በደንብ መታየት አለበት። እውነት ነው። አንተ አብዮት አደባባይ የሚያክል ይቅርታ መስቀል አደባባይ የሚያክል አምጥተው መኪና አሳይተው ደንበኛ የማፋያ ስራ። ይሄ በፊት አንድ ጨዋታ ነበረ። እንደውም ይህችን ነገር የፈለሰፋት የጨርቆስ ልጅ ነው ይባላልና ስማ ቀዩን ያየ የሚል ካርታ ታውቃለህ? ፒያሳ ምናምን ጨዋታ ነበር። እንደዚህ እኮ ነው ያደረጉት እኮ ህዝቡ። እንዲህ ከፍተኛ የማፊያ የወንብድና ስራ እኮ ነው የተሰራው። የሚያሳዝኑ ይመስል ቤተሰብ ያላቸው በጣም ልጆች ያላቸው መንግስት አለ አገር አለ ብለው እንደ እነዚህ እያሽቃበጡ ማስታወቂያ የሰሩት ከሌቦቹም በላይ ናቸው። ለምን አስካሉን ካይ ባለቤቱን እያወቅ ሌባ መሆኑን እያወቅ አይ እኛ ማስታወቂያን የሰራን እንደዚህ የሚባል ነገር የለም። ደም በደም ገሽልጠዋል እኮ በደም እያንዳንዳቸው 8 ነው 10 20 ሚሊዮን የሰዱት እኮ እንደውም ደረጃቸው ይለያያል። በደንብ አድርገው ወስደዋል። የነዚህ ይሄ ገንዘብ የደሃ ገንዘብ ነው። ይሄ በጣም ልዩ ትኩረት ሊሰጠው ይገባል። መቀጣጫ መሆን አለበት። እስቲ ከቪዲዮ ልንነሳ። እሺ እኚህ መካከል የተቀመጡት ክቡር አምባሳደር ምን ያደርጋሉ? ሌቦቹን አላወቋቸውም ወይስ ምን ያደርጋሉ? ስማቸው የተነሳ ነው። እውነት ነው። የተወሰዱበት 15000 ብር 5000 ብር አበል እየታየ ነው። ይሄን ማለት ማስተባበር አይቻልም። ምንድን ነው የሚያደርጉት? አዎ ተደጋጋሚ የሳቸው ነገር እዚህ ብቻ ላይ ሳይሆን ስጋ ቤትም ሲመረቅ ተገኝቶ ከዚህ የሆነ እንትን ላይ ታይቷልና የመንግስት ሹሞችና አመራሮች በህዝብን ማገልገልና ሀገርን መጠበቅ እንደመሆኑ ኃላፊነታቸው መርጠው መገኘት አለባቸው። ለትንንሽም ኢቨንቶችም ለሉካና ቤቶችም የመንግስት ሹሞች የሚገኙ ከሆነ አስቸጋሪ ነው የሚሆነውና እንዲህ አይነት ነገሮች ላይ እንግዲህ የሚመለከተው አካል የራሱን የክቡር ጠቅላይ ሚኒስትር ቀደም ብለው ያሉትን ቪዲዮ ቆይ እናሳያለን። ግን በመጀመሪያ አንድ ሁለት ነገር ልንገር። ጨርቆስ አካባቢ በቀደምለት ማቃቸው ሰዎች መኪናውን በምንድነው በኪሎ ሸጦ ሌሎች ንብረቶቹን ሸጦ የከፈለ ሰውዬ ልጆቹን የሚያበላው ስላጣ ራሱን አጠፋ። ይሄ ሁሉ ነገር አድርጎ እነዚህ ሰዎች ስንት ሰው ሊያደዩ ነው? ስንት ሰው እንደሚያደዩ ግልጽ ነው። ከሬሳ ላይ ከፈን ገፋ ስንት እንጀራ ሊበሉ ነው? እውነት ነው። ይሄ ሰውዬ እኔ አሜሪካን ያለው የ10ኛው የ2010 ደቡብ አፍሪካ የተካሄደው አስካሉካን ትሬዲንግ ይሄን ሌባ እንዴት ነው እነ ሰራዊት የማያውቁት? እንዴት ነው እነ ሰለሞን የማያውቁት?
እንዴት ነው እነ ዳንኤል የማያውቁት? መንሱር አንደኛው ሌባ ነው። እሱ እኔ ማስረጃም ስላለኝ ነው ይሄን የምለው። እና እንዴት ነው ከዚህ ሰውዬ ጋር የምትሰራው? በኢንተርፖል ታድኖ መጥቶ የታሰረ ነው አይደል? ስንት ሰዎችን ያስለቀሰ ነው። ተይዞ ነበር ተፈቶ እንደገና ደግሞ ከጥፋቱም ሳይማር ወደ ማጨሎር ገብቷል። እሱ አንድ ጊዜ ይሄ የዋት ልጅ አይደል እንዴ? ካለ ስርቆትና ካለ ማጨሎር አገር ካለ ማድማት ምን ያውቃሉ? ከነዚህ ምንም ነገር አትጠብቅም። ከዚህ ሰውዬ ጋር ተሰልፈው ግን ድሆችን ያስለቀሱ የመዘበሩ አገሪቱን ሀብት የቦጠቦጡ መለቀቅ የለባቸውም። አናቅም። ማስታወቂያን የሰራ ነው። ማስታወቂያ የሚባል ነገር የሌለ ማስታወቂያ ነው እንደምትሰራው። የሌባ ማስታወቂያ ትሰራለህ እንዴ? የዘራፊ ማስታወቂያ ትሰራለህ እንዴ? ስራ ብትባል እኛ ለምሳሌ አሁን የሰራነው ማስታወቂያ አለ። ከዚህ በፊት ሪል ስቴት ነው። አሁን ከግለሰቦች ላይ ቤት ገዝቷል፣ መሬት ገዝቷል። እናጋልጠዋለን። ማስታወቂያ ሰራን ብለን ዝም አንልም። አገዛዙ ህጋዊ ነው ወይ የሚለው ነው እሱ ማጣራት አለበት። እሱ ልክ ነህ። ግን ምን መሰለህ እሱ ላይ የነሱን ጥፋት ያለ አይመስልም። ለምሳሌ የማን ይሁን የማን አያውቁም እነሱ። ህጋዊ ካርታ ከተጋዘመ ያቺኛዋ ሴትዮ እሷን አጭበርባሪ እሷን አጭበርባሪ እንጂ እነሱ አይደሉም። ይሄ ሰውዬ ግን ሌባ ነው። ለዚህ ሰውዬ ማስታወቂያ ምን ብለህ ነው የምትሰራው? አብረው ምናልባት እንደው እንደ ፍርድ እንዲሆን እዚች ላይ እንዲያስገባት የምፈልገው አሁን የሰራት አንድ ቪዲዮ አለች። ምናልባት የፊንቴክን ጉዳይ አናውቅም የሚሉ ከሆነ የቴዲ አፍሮ የክብር ዶክተር የተሰጠው ጊዜ ቪዲዮ አለ። እሱን እንመልከት። ይሄንን ቪዲዮ ይዩት። ቴድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክተሬት በሰጠው ሰዓት አዲስ አበባ ላይ ስካይላይት ሆቴል ዌልካሚንግ እናዘጋጅለት ተብሎ የተዘጋጀ ፕሮግራም ነው። መቻሬ ጫማ የተባለ ታውቁታላችሁ። መቻሬ ሜቢ እሱን ያዘጋጀው። ግን ይሄ ፕሮግራም ከፍተኛ ውስጠ ወይራ ያለበት ፕሮግራም ነው። ከጀርባ እንደምታዩት ሄሎ ታክሲ አለ። ይሄንን ፕሮግራም ሙሉ ለሙሉ ያዘጋጁት ሄሎ ታክሲ ነው። 1 ሚሊዮን ብር የተከፈለው ከሄሎ ታክሲ ላይ ወጪ ተደርጎ ነው። ስካይላይት ሆቴል ነበረ የተዘጋጀ ፕሮግራም። እንግዲህ እዚህ ፕሮግራም ላይ እንደምታዩት አርቲስቶቹን እንዳለዋቸው ራሱ ዳንኤል ዮሐንስም አለ፣ እነ መንሱር ጀማል አሉ፣ የተለያዩ አሁን እስር ቤት ያሉ ሰዎች አሉ። ይሄ ፕሮግራም እንግዲህ ለቴድሮስ ካሳሁን የተዘጋጀ ነው ብያችኋለሁ። ሄሎ ታክሲ ደግሞ አራውንድ 600 ሚሊዮን ብር አካባቢ ከህዝብ ላይ ይዞ ጠፍቶ ተመልሶ ፊንቴክን የመሰረተ ነው። ይሄንን ስንተነት ነው እነዚህ አርቲስቶች አሁን የተያዙ አርቲስቶች ምን ይላሉ? ፊንቴክ እንደዚህ መሆኑን አናቀው ነበር ይላሉ። ሄሎ ታክሲ 600 ሚሊዮን ብር ይዞ እንደጠፋ ያውቃሉ እኮ እዛ ጋር። ግንኙነታቸው ከዳንኤል ዮሐንስ ጋር ግንኙነታቸው በፊንቴክ አይደለም፣ በሄሎ ታክሲ ነው። ሄሎ ታክሲ ላይም አብረው ስቴክሆልደር ሆነው ሲሰሩ ነበር። ስለዚህ ዳንኤል ዮሐንስ ያን 600 ሚሊዮን ብር ይዞ መጥፋቱን እያወቁ ፊንቴክ ኢንቨስትመንት የሱ መሆኑን እያወቁ አሁን ላይ ሳናቅ ነው ወደዚህ ጉዳይ የገባ ነው ማለት አይቻልም። ያውቁታል። ነገሮች አናውቀውም ነበር ብሎ ከህግ ለማምለጥ የሚደረጉ ጥረቶች አሁንም ፍሬ አልባ ናቸው። ይሄ ቪዲዮ ብቻ ጥሩ ምስክር ነው የሚሆነው። አንተ ዲተር ጀግና ልጅ ነው። ልጅ በእናትህ ተከታትሏቸዋል። እንግዲህ 600 ሚሊዮን ብር ሄሎ ታክሲ በልቶ 1 ሚሊዮን ብር ስፖንሰር አድርጎ የቴዲን ፕሮግራም ጠለፉት ማለት ነው። እና አቻሬ ከክብር አንጻር ነው ያዘጋጁት። ይሄ ግን ስፖንሰር ነኝ ብሎ ነው የመጣው። ፊንቴክ እንትን የአሁኑ ፊንቴክ የቀድሞ ሄሎ ታክሲ። ስለዚህ ስም እየቀያየሩ ማለት ነው። ስለዚህ በሄሎ ታክሲ 600 ሄሎ ታክሲ እንግዲህ 600 ሚሊዮን ብር እንደዘረፈ ይታወቃል። ዳንኤል ፀሐዬ እንደሆነ ይታወቃል። እሱ ገንዘብ በልቶ ከጠፋ በኋላ እንደገና ፊንቴክ ብሎ ሲመጣ ያ ነገር ከምን ደረሰም እንኳን አንድ ነገር መጠየቅ ያስፈልጋል። እውነት ነው። ስለዚህ ከእንደዚህ አይነት አንጻር ነው ሊታዩ ይችላሉ ነገሮች ከሚለው አንጻር ነውና ምናልባት እንግዲህ እኔ በእርግጠኝነት እዚህ ላይ እንግዲህ ያሉ ሰዎች የማስታወቂያ ባለሙያዎቹ ከቀናነትም ከገንዘቡም አንጻር ሰርተው ይችላል። ግን በእርግጠኝነት መናገር የሚቻለው ሁለት ሰዎች አጨርባሮች አሉ። በእንደዚህ አይነት ይሄን ፕሮሞሽን የሰሩ ሰዎች እና ትልቁን ነገር ሲናገሩ የነበሩ ሲሟገቱም የነበሩ ሰዎች አሉ። እሱን መስማት እንችላለን። አትሳሳቱ። This is registered investment company. Take care. Rule number 1. Fintech registered investment company ነው። ኢንቨስትመንት ካምፓኒ የምትሆነው ቻይናዊ ዜጋ አለ እዛ ውስጥ የዶላር ኢምፖርት እያደረገ ነው።
እስቲል እንኳን በዚህ 3 እና 4 ወር ውስጥ ከ200 መኪና በላይ በገቢዎች ሚኒስቴር ታክስ ተከፍሎበት ወደ ሀገር እያስገባ ያለ ትልቅ ተቋም ነው። ፕላስ መንሱር ጀማል ደግሞ ራሱን የቻለ ተቋም ነው። ነፍሴ ይሄን ካምፓኒ ስም ጠርተ መንሱር ጀማል ስሙን ጠርተ ከላይ ቤት ነው ያመጣ ነው። እኛ ጠበቆቻችን ተጠንቀቁ። ከህግ የሚያመልጥ አንድም ሰው የለም። በህግ ነው እኛ የምንሄደው። Anyway, a few moments later. ይሄ ፊንቴክ የተባለው ነገር ይሄ ሰሞኑ በእርግጥ የህዝብ ሮሮና የህዝብ ጉዳት ተሰምቷችሁ በዚህ ላይ አንዳንድ ነገር የምትጠቁሙና አንዳንድ ነገር የምታስረዱ ሰዎች ጥሩ ነው፣ ጥሩ በጎ ጎን አለው። እንደዛም ሆኖ ግን እነዛ የሰሩት ሰዎች ማስታወቂያ የሰሩት ሰዎች በተለይ አንድ ሰውና ሁለት ሰው በጣም የረጅም ጊዜ ማስታወቂያ ባለሙያ ነው እና ብዙ ጊዜ መቼም ከእድሜውም ከምኑም ከስራውም አንፃር ይሄ ነገር ሲነገር ስናወጣ አንዳንድ ነገር ትንሽ እንደው እየተጠነቀቀን ቢሆን ለሰው መብትና ለሰው ሞራልም አንዳንዴ ጥሩ ነው። በርግጥ ተሳስተዋል። በስተት የተደረገ ነገር ሊሆን ይችላል፣ ላይሆንም ይችላል። የምናውቀው ነገር የለም። ህግ ነው የሚያጣራው ወደፊት። አንደኛ የተሳሳተው ክፍል ብድግ አድርጎ ገንዘብ የሚሰጥ ሰው ከዚህ በፊት በአፍሪካ ዋንጫ ነው በምን ዙሪያ እኮ ብዙ ህዝብ ተበልቶ መረጃ ወጥቷል። አንደኛ በዛ መጠራጠር ነበር። ሁለተኛ ደግሞ ስንሰጥ በየትኛው ኢንሹራንስ ባንክ የትኛው አስተማማኝ ነው ወይ ከባንክ ጋር የተዛመደ ነው ወይ ያስ ባንክ አስተማማኝ ነው ወይ ብሎ ሰጡ ጠይቋል። እንዴት ብርን ያህል ነገር ይሄን ሁሉ ብር ብድግ አድርጎ ይሰጣል? የፊልም ባለሙያም ይሁን የማስታወቂያ ባለሙያም ቢሆን መላክ አይደለም ዝም ብሎ የሚታመነው። እሱስ እንዴት ሊያምነው ቻለ? ያንን ሰው ምን አይነት ማስተማመኛ ቢያቀርብለት ነው? እንግዲህ አሳማኝ ነገር አቅርቦለት ነው ማለት ነው። አምኖት ነው ማለት ነው የሰራው። ያ ሰው ይጭበረበራል፣ ይሳሳታል እንደማንኛውም ሰው። እነሱ አምነው እንደሰሩት ሁሉ እነሱ አምነው አይደል የሰሩት? እናንተ ደግሞ እነሱን አመናችሁ ሰጪዎቹ። በቃ ሂደቱ እንደዛ ነው እና ይሄ ወደፊትም ቢሆን ማስታወቂያ ይቀጥላል። ይሄንን የሚከታተል አንድ የመንግስት አካል መኖር አለበት። ሲሰራ ኃላፊነቱን የሚወስድ የህግ ክፍል መኖር አለበት። መንግስትም አቅጣጫ መስጠት አለበት። በዚህ በኢንቨስትመንት ዙሪያ ኢንቨስትመንት ይቀጥላል፣ ማስታወቂያ ይቀጥላል። ስለዚህ ወደፊቱን አሰራር ማስተካከል ነው። መንግስት በተለይ ይህን አሰራር ማስተካከል አለበት። በኢንቨስትመንት ዙሪያ ማስታወቂያ ሲሰራ ተጨባጭ ነገር መኖር እንዳለበት አንድ ፋርማሲ ያለበትም አንድ መንግስት ኃላፊነት አለበት። ለአሁኑ ግን እንግዲህ እግዚአብሔር ይወቀው፣ ተሳስተው ይሁን ምን አይነት አሳማኝ ነገር ቢያቀርብላቸው ይሁን እንዳልኩት አይታወቅም። ስለዚህ እንግዲህ አሁን የወደፊቱ መንግስት ማስተካከያ እንዲያደርግበት የወደፊቱ መስተካከል እንዳለበት ነው የምገምተው እና አሁን እዚህ ላይ እየወጣንም ስንናገር ትንሽ ቆጠብ ያረግን ቢሆን እነሱም የቤተሰብ አባል ናቸው፣ ትልልቅ ሰዎች ናቸው፣ ብዙ ቤተሰብ ያላቸው ናቸውና አንዳንድ ነገሮችን እያስተካከልን ህግ ራሱ የራሱን ሂደት ይሄድበት። ስለዚህ ለህግ አሳልፈን ሰጥተናል፣ ጠቁመናል። ጥሩ ነው። ህግ ይጨርሰው እና መንግስት ያስተካክለው። እናንተ እኛ ትናንት ሀገር ሰላም ብለን አርፈን ስንቀመጥ እስጢፎና ፊዮና በስቶሪያቸው አማካኝነት ሚሳኤል እየተታኮሱ ነበር። እስኪ በመጀመሪያ ፊዮና የተኮሰችውን አይተን እንመለስ። ምን አለች መሰላችሁ? ይሄንን ፎቶ አያይዛ ከስታችሁ ሰውነታችሁ እያለቀ ነው፣ መጨረሻ ላይ እንዲህ ስትሆኑ ነው ሰው የሚያውቀው አለችና ከታች ደግሞ እንኳን ለፍቅር ለጓደኝነትም ታስፈራላችሁ ብላለች። ሶስተኛ ላይ ደግሞ የምትጠቀሙት ሆነ ካላቆማችሁ መጨረሻችሁ ይሄ ነው፣ ቀንሱ፣ እሱ ነው መጨረሻ ላይ ፋሚሊ ላይ እጃችሁ እንድታነሱ የሚያደርጋችሁ ብላለች።
ቀጣይ ደግሞ ምን አለች? የሚያሳዝነኝ እኔ መመታቴ ሳይሆን አያቱን ሲመታ በአይኔ ማየቴ ነው ብላለች። ይሄ በጣም ከባድ ነው። ሶስተኛ ምን አለች? ራስህ ነህ የጀመርከኝ፣ አሁንም አርፈህ ካልተቀመጥክ እስከ ጥግ ነው የሚሄደው። በጣም ቆንጆ ሴት እንደሆንኩ እና እንደማንመጣጠን አሳምረህ ታውቀዋለህ። ማንነትህን ሰው ከማወቁ በፊት አርፈህ ተቀመጥ የሚል ስቶሪዎችን አድርጋ ነበረ። ስቲቭ ደግሞ በመጨረሻ ምን አይነት ሚሳኤል ተኮሰ? እነዚህን ፎቶዎች ያደረገና እሷ ለብር ብላ ሽማግሌውን ቀረበቻቸው። ነገር ግን ከሽማግሌው በፊት እሷ ቀድማ ሞተች እያለ ቀጣይ ስቶሪ ላይ ያደረገው ይሄኛውን ነው። እንግዲህ አንብቡትና ተረዱት። እኔ ምንም አልገባኝም። እኛ በማያገባን አንገባም፣ ግን እኔ እስከማውቃቸው ድረስ ስቲቭም ሆነ ፊዮና በጣም መልካም ሰዎች ናቸው። ስቲቭ እንኳን አያቱን ለመምታት ቀና ብሎም የሚያይ አይመስለኝም። ፊዮናም ደግሞ እንኳን የሽማግሌ ብር ልትነካ የራሷን ብር እንኳን ለተቸገሩ አሳልፋ የምትሰጥ በጣም ምስኪን ልብ ያላት ልጅ ነች። እኔ አላልኩም። ኧረ እኔ አላልኩም። እናንተ አዲስ ነገር ሳይፈጠር አይቀርም መሰለኝ። ሰሞኑን በፊዮናና በእስጢፋኖስ ቶማስ መሃል ስቶሪዎች እየተዘዋወሩ ነው። ባይ ዘ ዌይ እስጢፋኖስ ቶማስ ፊዮናን ሳይመታት ምናምን አይቀርም መሰለኝና እንዳላዋርድ ምናምን ስትለው እሱም የሆነ ፋይል ምናምን ይዞ ይሆን አላውቅም ስቶሪ አድርጓል። ሽማግሌና ወጣት ሴት ምናምን ሆኖ ማለት ነው። ባይ ዘ ዌይ አንድ ነገር ልንገራችሁ። እኔ አታሳዝነኝም፣ ደጋፊውም አይደለሁኝም። አታሳዝነኝም ምክንያቱም ጃኒ እንደነበረች ሰዓት አልቆመችላትም ለጃኒ። ስለዛ ምንም ብትለፈልፍ እንኳን ነገ ላይ ካልቆምኩኝ ለሷ እንዲህ ምናምን ብላችሁ ወሬ እንዳታወሩ አደራ። እኔ አልቆምም። እኔ ከእስጢፋኖስ ቶማስ ጎን ነኝ። አለቀ። ባልልም ጠክኜ እንዳንተ እኔም ገንድኜ ባላደላድል አይጸናም ፍቅር ያለግስ ስትል ተናንሼ እንዳልወደድኩ ታግስ። ይህ መልዕክት ለፊዮና አድርሶልኝ ነው። ፊዮና እስጢፍ ባይዘቡ እንዳንቺ በሌብነት አይታወቅም። የኔ ቆንጆ በሌብነት በመጥፎ ስራ ሰው በመሳደብ ላይ መልክ በመስራት ምናምን አይታወቅም። ማሪ በበጎ ስራው በጥሩ ስራው ነው ሰው የሚያውቀው። ለአያቱ ባለው ክብር ነው የሚታወቀው። እንዳንቺ ተሳድቦ ወይ ሰርቆ አጭበርብሮ አይደለም የታወቀው ልጁና አንዳንዴ ቆም ብለሽ አስቢ። ወይ እኔ የሚመክራት ሰው ካለ ምከሯት። እቺ ልጅ እኔ ወዴት እየሄደች እንደሆነ አላውቅምና አድቢ። ስምሽን አላነሳም። አንቺ ነሽ ስቶሪ ማድረግ የጀመርሽው ከመሬት ተነስተሽ። ልጁ ስቲል እስካሁን መልስ ምንም ነገር የተናገረሽ ነገር የለምና ስቶሪ ባረግሽው ልክ ራሱ ለማስከበር ያለውን እውነታ ስቶሪ አድርጓል። ከዚህ ያለፈ ነገር ይኸውልሽ እንደ ጃኒ ለመሆናት ሞክሪ። ጃኒ በታይም ስለ ጆን ዳንኤል ስታወራ ብዙ ቢያ የተሻለ አንበሳ ሲወድላት አይተሻል ምናምን። እኔ ፍቅር ላንቺ ማን እንደዚህ ያደርግም? ምክንያቱም ሰው ልብሽ ነው ያውቃል። ፊዮና ማርያምን ነው የምልሽ፣ ልብሽ ነው ያውቃል። በጣም አስመሳይ ልብሽ የማይገኝ ሰው እኔ እንዳንቺ እኔ ሲጀመርም አትመችኝም። ምን ለመናገር አትመችኝም ፊዮና፣ እውነት አትመችኝም። እውነቱን ስነግርሽ ግን ያኔ የት ነበርሽ? ለምን አልተናገርሽም? ያኔ ወጥሽ ደበደበኝ አያቱን መታካች ወጥሽ ለምን አልተናገርሽ? መናገር ትችይ ነበር። ጃኒ ያን ሁሉ ነገር ሲወርድላት አይተሽ ቪው ሲጠርብሽ ላይብሽ ላይ ቼክ የሚያደርግሽ ሰው ስታጪ መተሽ ዛሬ እንደዚህ ማለትሽ የኔ ፍቅር እኛ ሞኝ አይደለንም ማለት ይገባናል፣ እንረዳለን። ብዙ አይተን ዝም የምንልሽ ነገሮች አሉ፣ አይተን የምናልፍሽ ነገሮች አሉ። ግን ሳናቀርተን አይደለም እያወቅን ነው የምናልፍሽ። ማለት እያወቅን እናልፍሽ ነበር። አበዛሽ። አሁን ደግሞ በዛ 100 ሰው ምናምን ላይብሽ ላይ ሲሆን ማነው አጀንዳ አድርጎ ያንቺ ወሬ ላይቭን ከፍቶ የሚያወራው? ፊዮና እኮ ተደበደበች፣ ፊዮና እኮ እንዲሆነች እና ማለት ነው። እሱ ላያቱ ያለው ክብር አንቺ ለእናትና ለአባትሽ ሰተሽ አታውቂም። ልንገርሽ ብዬ አንቺ ለእናትና አባትሽ ሰተሽ አታውቂም ያን ክብር። እሱ ላያቱ ያለው ክብር ማለት ነው። እሱ ሃይ ሌቭል ነው። አንቺ አንድ ነው ኖርማል ሰው ነሽ። ምንም የተለየ ምንም ታሪክ የለሽ። ፈርስት ኦፍ ኦል ምንም ታሪክ የለሽ። ታሪክሽ ሰፋ ያለው ታሪክሽ በደንብ የታወቀው 9000 ስታጭበርብሪ ነው እኛ ያወቅንሽ እንጂ ለየት ያለ ታሪክ የሰራሽው የለም። አንቺና ስቲፎ በጣም የተለያየ ደረጃ ላይ ያላችሁ ሰዎች ናችሁ። ይህን መላው የኢትዮጵያ ሕዝብ ሊመሰክር የሚችል ነገር ነው። ጥሮ ተጣጥሮ ከምንም ተነስቶ እዚህ ደረጃ ላይ የደረሰ ምርጥ ወጣት ነው። ምንም ታሪክ የለሽም አንቺ፣ አስረግጬ ነው የምነግርሽ። ምንም ታሪክ የለሽም። መነቋቆራችሁ ኖርማል ነገር ነው። ሙድ አለው በቃ እንደዚህ አጋጥማ ስትጣሉ ኖርማል ነው። ነገር ግን እሱን ለመጣል የሄድሽበት መንገድ በደካማ ጎን፣ በህዝቡ ደካማ ጎን፣ በራሱ በስቲፎ ሀዘኑ ያልበረደለትን ልጅ ይህንን ማድረግሽ አንደኛ የአንቺ መሀይምነት ነው የሚያሳየው። ሁለተኛ ምን ያህል የክፋት ጥግ ውስጥ እንዳለሽ ካለፈው ህይወትሽ እንዳልተማርሽ የሚያሳይ ነገር ነው እያደረግሻለሽ።
አጥዩም 100% አስረግጬ የምነግርሽ ነገር አጥዩም እስጢፎን። ምክንያቱም እየዘረፈ አይደለም ያወቅነው፣ ከልጅነቱ ነው ያወቅነው። ያወቅነው ደግሞ በሀያቱ ነው። አንደኛ ሀያቱ ናት ለእስጢፎ የምታውቅ ምንጭ። በብዙ አይነት ነገር ሞክሩ፣ በሀያቱ የከፈተለት ልጅ። ያንን ስለምታቂ ሀያትህን ትደበድብ ነበር። ቅብር ጥሴ ሐሺሻም ነህ። ሐሺሻም ከሆነ ሄደሽ ከሰሽው አይደል? መክሰስ እኮ ነው። እሱ ሐሺሻም ከሆነ እሷ ሐሺሻም ናት። አብራ ነበር ነበር። ያ ግልጽ ነው። እሱ ያጨስ ነበር፣ እሷም ታጨሳለች። ምንም የተደባበቀ ነገር የለው። ያ በዚያ ደረጃ ተነሳስታችሁ ሰውን ለመጣል ቤተሰብ ድረስ የምትሄዱ አሳፋሪ። አንቺ እካክ እያልኩሽ ነው። በሀያቱ የመጣሽበት ፓርት እካክ ነሽ እያልኩሽ ነው። አንቺ ነው የምትወድቂው። እንዴ ይሄን ጉዳይ ደግሞ አስፈተን ይዘን እስከ ጥጉ አድርሰን መውደቅ ካለብሽ ራስሽ ትወድቂ። ፊዮናና ስቲቭ ደግሞ ነገርየው በቪዲዮ አድርጉልን። እንዴ በስቶሪ ብቻ ምን ያደርጋል? በቪዲዮ ተጨበጠ ከነ ማስረጃው ቢሆን ደግሞ እንዴት ደስ እንደሚል ያምር። ጓጋን እኮ እኛ ወገኖቼ አህተን መታል የዛን ቀን በእንትን ጋር እንትን ስታረግ ካንዴ በቪዲዮ ፍጥጥ ያለ አንተም ደግሞ የዛ ቀን ታስተፈርሽ ቀዳሜ ቀን ከሆነ ሽማግሌ ጋር በእንደዚህ አይነት መኪና ስትሄጂ ከነ ማስረጃው ገብቶ ህዝቡ ይዛኔ ምን ያለ ይወድሻል እንጂ እንዴ ነገሩን አብራሩት እንጂ አጋግሉት በቪዲዮ። እንዴ ምን ያደርጋል በስቶሪ ብቻ መጣላት? እንዴ እኛም ተሰቃየን እኮ እዛ ቤት እየገባን እዚህ ቤት እየወጣን። ጋይስ ሊፍት ውስጥ የተፈጠረውን ነገር ልንገራችሁ ዛሬ ማለት ነው። እየመጣሁኝ እኔ ምንም የማውቀው ነገር የለምና አንድ ጎረቤታችን ላቢዬ ቴንክ ዩ ሶ ማች አመሰግናለሁ። አንድ ጎረቤታችን ሊፍት ውስጥ መብራት ይጠፋበታል። ተጨንቆ እኔ አሁን እዚህ ውስጥ ቴንክ ዩ ሶ ማች ኤስሲኤ እና እነሱ ተጨንቀው ለካ ተደዋውሎ ነው አይ ቲንክ የገባው ሊፍት ውስጥ ልጁ ማለት ነው። ደስ የሚለው ነገር ፈጣሪ ሲረዳው ፈጣሪ ሲወደው እና ሊፍት ውስጥ ብዙም አልቆየም፣ ቆይቷል ግን የተወሰነ ግን ደርሰውለታል። ራሱ ውስጥ ምን አልወደቀም። ከዛ ልጁ ውስጥ ላይ ተቆልፎ ሊፍቱ በቃ አይሰራም ምናምን ነው ማለት ነው ጋይስ። ከዛ እህቶቹ ወንድሞቹን ቤተሰቦቹን አላውቅም ከዛ ደረሱለት። እንደዚህ አይነት ፋሚሊ ስጣችሁ እሺ። እና እንዴት አወቃችሁ ምናምን ብዬ ስጠይቃት ሲቆይብን ቼክ አረግ ነው። እኔ ነው ማን ቼክ ያደርገኛል ጋይስ? እግዚአብሔር ስለቆየባቸው ቼክ አረጉት። ሄደው ውስጥ እንደቆየ ስላወቁ ሄደው አተረፉት ጋይስ። ብቻ ደስ ይላል። እና አሁን ሊፍት ውስጥ ያገኘዋል ልጅ እዚህ ጋር ኮፒ ፔስት እያደረገች በጣም እየጻፈች ነው። ንገሪያቸው እያለች ነው። እና ለዛ ነው እየነገርኳቸው ያለሁት። አይ ጃኒ በጣም ጃኒ እግዚአብሔር ምስክሬ ነው። በጣም መሰሪ ተንኮለኛ፣ በጣም ባለጌ ነሽ ጃኒ። የምታዩ ከሆነ ማለት ነው ቪዲዮ በጣም እግዚአብሔርን ያመረኝ መጣሽ። እንደዛ ማለት አልነበረብሽ። ታውቂያለሽ ምን እየተፈጠረ እንዳለ ታውቂያለሽ፣ ምን እንደሆነ ታውቂያለሽ። ሲጀመር ጓደኛዬ ማርልሽ ማንቺ በጆን በኩል ነው ማቀሽ፣ ግን መጣሽ እዛ ጋር እየተፈጠረ ያለውን ነገር አውቀሽ ቪዲዮ እንዴት ቆራርጠው እንደዛ እንዳረጉ እያወቅሽ እኛ እዛ ጋር ለቀልድ እንደዛ ተወራርተን ከዛም በኋላ ጓደኝነታችን ቀጥሎ ሌላ ሰው ቪዲዮን ቆርጦ ለቆት መሆኑን እያወቅሽ መተሽ እኔ አልተዳደር ህዝብ አሚና ወጥቷል ለሚያስተዳድረኝ ግን እኔን ለማቀሳሰር እዚህ ጋር መሞከርሽ በጣም ብልግና ነው። ገብቷቸዋል። ትናንትና ምንም መልስ ያልሰጣት ለዛ ነው። ነገር የለም ይቅርባችሁ። አንተ ቲክቶከር ነሽ? ችግር የለም። እሺ የመጀመሪያ ሚሊዮንን መች ሰራህ? መለስኩ እኮ። ታዲያ ምንድን ነው እንዴ? እሱ አይደለም እኮ መች ሰራህ? ተው እንዴ ሁላ ለመመለስ። እሺ 40 ዓመት ይላል። 40 ዓመት አሁን ስንት ዓመት ነው? 30 እና 40 ዓመት ነው እቅዱ ነው የሰሩት። በርባ ታዲያ በእኛ ያማ ስም ነበር እኮ ሚሊዮን አሁን ጠፍቶ አይተን ሰም ነበር ኳሊቲ ሁላ ለመመለስ እኮ ነው። ውይ እንደው አምላኬ ያንን የነዳጅ ሰልፍ ደግመ በህልሜ ራሱ እንዳታሳየኝ አደረህ። ውይ ወንድሜ ራይድ ነሽ እንዴ? አዎ ራይድ ነኝ። ወዴት ነህ? ወደ ኮይ ፈጭ ነበርኩ። አይ እኔ እዛ ድረስ አልሄድም። እኔ ቅርብ መስለህ እንዴ? ለምን ወንድሜ መኪናዋ እኮ በባምቦ አይደለም በነዳጅ ነው የምትሄደው። እና ትለኛለህ እንዴ? አንተን ዘርሼ 2 ቀን እንቅልፌን አጥቼ 5 ቃጂቼ የቀዳሁትን ነዳጅ አፈር አብልቼ ተመልሼ 2 ቀን ልሰለፍልህ ነዳጅ። ታዲያ ምን ችግር አለው? ምንም ችግር የለውም። ይነግረኛ ምንም ችግር የለውም። እንዲህ ከመረረ ለምን ኤሌክትሪክ መኪና አገዛም? ስለሚነዝረኝ ይነዝረኛል። ምን አይነት በሽተኛ ነው መድኃኒዓለም? ለምን ኤሌክትሪክ መኪና ይገዛል?
ናፍጣ ፊት መቅዳት ነበር። ሁላችሁም ሐሳብ አስተያየታችሁን እንድትሰጡኝ ይፈልጋለሁ። የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ሁላችሁም ሰብስክራይብ